ብለን እኮ ነው ኮተት የምንሰበስበው እውነቴን እኮ ነው ዝም ብለን እኮ ነው ኮተት የምንሰበስበው ጋይስ ላበበ ለከበደ ላየለች ላማረች ይያለን ዝም ብለን ነው እዛ ያሉ ሰዎች እኮ ንቀታቸው እንዴት እንደሚንቁ እኮ ከዚህ ቃይ ስትወስዱላችሁ እንዴት እንደዚህ ያዩትና ይሄውን ልብስ ነው ብለሽ ነው እኔ ደርሶብኛል እኮ እኔ ከዚህ ቀደም ጋይስ ኩዌት እያለው ካርጎ ላኩ ማለት ነው እኔ ከመግባቴ አይ ቲንክ ከ3 ወር በፊት ምናምን ካርጎ ላኩኝ እኔ በኔ ቤት እናቴ ስገባ ምን ሲያረጉት ባያቸው ጥሩ ነው መድኃኒዓለም መስክሬ እውነተኛ ታሪክ ነው መነግራችሁ እያሰሱበት ማስተሻ ይሄ መጣድ ማስተሻ ቲሸርት ምናምን ቅድድ አድርገው እሰስ ያረጉበት ሞራሌ ውድቅድቅድቅ ነው ያረጉት እውነቴ አስባችሁታል ካርጎ ልካችሁ ማስተሻ እና ዝም ብላችሁ መልክቴ ምንድነው ዝም ብላችሁ ኮተት አታብዙ አው ኢትዮጵያ ውስጥ እቃ ሞልቷል አሁን ላይ ሙልት ተብሏል ኢትዮጵያ ውስጥ ደግሞ እያያችሁ ነው ባይናችሁ መሲ ዘናጭ ነው ሞላው እኔ አሁን ከዚህ ከዴይ ቱ ዴይ የ10 ብር 4 ገዝቼ ሄጄ አስባችሁታል ወይ ጉድ ኢትዮጵያ እናት ኢትዮጵያ ውስጥ ያሉ ሰዎች ሄደዋል አዳሜ ዲያስፖራ ነኝ ብትል ምንድነው እንትን ኢትዮጵያ ውስጥ ካለ ሰው ጋር አትነጻጸር እናቴ ልባባቸው ቀላል ያምራል እንዴ ጋይስ አይታችኋቸዋል የልብሳቸው ስታይል የፀጉራቸው ስታይል እኔማ እንደ እግዚአብሔር ፍቃድ እንደው ሲሄድ ራሱ አንድ 15 ቀን ቁጭ ነው ምለው ቤት ውስጥ ለማጥናት አው ምን እንደሚለብሱ ቁጭ ብያይቼ ነው መውጣው ዝም ብዬ ማልፎገር ሞጥቼ እንዴ ቀላል ለብሱታል እንዴ ሹሃዳ እኔማ የአገር ኮተት እኛ የሀገር ኮተት እንሰረስባለን የሀገር ኮተት እናቴ እነሱ እዛ የደርሰዋል አይ እና ምን ለማለት ነው ኮተት አታብዙ ውዶቼ ሸከፍከፍ ዋናው ብሩን ይዛችሁ ሂዱ ጨላው ነው ዋናው እናቴ ምንም ኮተት እንዳታበዙ አይ እስቲ ላስተካክል እኮ ብዬ ነው ልብስ ስንት ጊዜ ጥቃይን ካስተካከልኩ ጋይስ በኋላ ረመዳን ከገባ ስለማይመቸኝ ላስተካክል እስቲ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ያገሬ ልጆች እንዴት ናችሁ ደህና ናችሁ እኔ ያለሁላችሁ አልহামዱሊላህ ስራ ጤና አፍያ ብርዱ እንዴት ነው ወዶቼ መዳም ቀመሞቼ እኔ ያለሁላችሁ አልহামዱሊላህ ረመዳን እየመጣ ነው እየተዘጋጃችሁ ነው እየተመቻችሁ ነው እንዴት ናችሁ ደህና ናችሁ ውዶቼ እቺ እህታችን በቪዲዮ የምታዩት ልጅት እህታችን የማታቋት ሰው አለ ብዬ አላስብም እቺ ጀግና ውዷ እህታችን በጣም ነው የምወዳት በነገራችን ላይ በጣም እና ብዙ ሰው ያቃታል ብዬ አስባለሁ እና ያወራችሁን ሰምታችኋታል በእውነት ነው የምላችሁ እውነቷን ነው ምንም የዋሸችው የጨመረችበት ነገርም የለም እኛ ከአረብ ሀገር ልብስ ካርጎ ያደረገን እቃ ልብስ ይያል ብራችን ስንጨርስ ኢትዮጵያ እሷ እንዳለችው ነው በቃ ባዶ ምንም ትርጉም የለም አንድ እንደው እኛ እዚህ ለፍተን ደሞ ኮሱን ለማግዛት ስንዞር ከዛ ደሞ በስንት ብር ስንገዛ ለዛውም እኮ ደብልም የምንገዛ ልጆች እኮ አለ ለከሌ ያልነኛ ለአይናችን እየሳሳን ምስኪን ገስተን ከዚህ ስንልክ ኢትዮጵያ እውነቴን ነው የምላችሁ የሷስ ማስተሻው ነው አይደለም እንደምጣደንተን አንዳንዶቻችሁ አንድ ልብስ ለዛም የሚሆን የለም ለንገራችሁ በጣም ነው የሚያስጠላ በጣም ነው የሚቦነው ቡን ነው የምለው ኢትዮጵያ ሲደርስ ምን እንደሆነ ምን እንደነካው አላውቅም እውነቴን ነው የምላችሁ እህቶች በጣም ነው የሚያስጠላው እና እባካችሁ ከዚህ አገር ላይቃ እየገዛችሁ ካርጎ የምታረጉ ስንት መስዋዕትነት እየከፈላችሁ ብራችሁን እየጨረሳችሁ ደሞ እኮ ይውላችሁ ከዚህ እቃ ገዝቶ ማለት እኮ ልብስን ብቻ እኮ አይደለም የምንከስረው ብዙ ነገራችን ነው የምንከስረው ካርጎ ማስጫን አለ እዛ የምንከፍለው አለ ለነሱ የሚከፈል አለ የሚያወጡት ምን የሚሉት የሚከፈል ነገር አለ ክፍለ ሀገር ከሆናችሁ ደግሞ ከዛ ተጭኖ ምናምን ብቻ ብዙ ነገር አለ ያ ሁሉ ነገር ተጨማምሮ እዚህኛ ልብስ እየገዛን የማይረባ ዕቃ እየገዛን እኛ እዚህ ምናልባት ብዙ ጊዜ ቆይተን ሊሆን ይችላል እና ኢትዮጵያ ደግሞ አሁን እኛ ጥለናት እንደመጣን አይነት ኢትዮጵያ አይደለችም
በጣም እሷ እንዳለችው አገራችን የትና የት ደርሷል ህዝቦቿ። ውዶቼ እንዳትሳሳቱ፣ እውነቴን ነው የምላችሁ። እንደው ተሳስታችሁ ከዚህ ሀገር ዕቃ ገዝታችሁ እንዳትሄዱ፣ ምንም አይጠቅምም። አመድ በቃ አመድ በሉት። ቡን ነው የምለው ሲጀመር ይዛችሁ ስትሄዱ። እኔ ምን ከላዩ ላይ እንደሚቦን ራሱ አላውቅም። እና እኛ እኮ እዚህ ስንገዛው ማሻላ መርጠነው ቼክ አድርገነው የቱ ነው ቆንጆ ብለን አይተን ጥንካሬውን፣ ስፋቱን፣ አሰፋፉን ኧረ ቢስሚላህ ስንቱን ነገር አርገነኛ ከዚህ ስንልክ ውዶች፣ የዛ ሲደርስ እሱ እንደው ሌላ ሰው ይቅር፣ እንደው የሰው አባባል ይቅር እህቶች፣ እውነቴን ነው የምላችሁ። እኔ ደርሶብኝ ስለማቅ ነው እንዲህ ምርር ብዬ ስለ ካርጎ ማወራው። እኔ ለዛውም በድሮ ጊዜ ያኔ ቀረጥ ምናምን ሳይኖር እንደዚህ ብዙ እጣውረድ ሳይኖር ካርጎ በዝም ተብሎ በምላክበት ያ ሁሉ ወጪ በማያስወጣበት ሰዓት ልክ ስለማቅ ነው ውዶቼ። የስንት ዓመት ልብሴ እንኳን እዛ ተሰብስበው ጭራሽ ቦታም ይዞብኛል። እንኳን ልጠቅምኝ ቀርቶ ቦታውን ራሱ እንዴት እንደያዘብኝ ልነግራችሁ አልችልም። አይጠቅምም እኮ አታደርጉትም እኮ። ወይኔ መሸወዳችን እንደው ለምን እንደምንሸወድ አላቅም። እውነቴን ነው የምላችሁ። እኔ አሁን የምር አሁን እቃ ሰው ልብስ እየገዛ ካርጎ ላደርግ ነው በቃ እንደዚህ ይሄን ገዝቼ እንደው የተረገመ ሰው። እውነቴን ነው የምላችሁ። እንደው በቃ ብሬን የት ሄጄ ልጣለው ለማን ልስጠው በቃ ብሎ ያሰበ ሰው ነው። እውነቴን ነው የምላችሁ። ልብስ ገዝቶ ከአረብ ሀገር ካርጎ የሚያደርግ ሰው እንደዛ አይነት ሰው ነው። ለምን መሰላችሁ እህቶቼ? እንኳን ሌላ ሰው ልለብስ ኢትዮጵያ ስንሄድ እኛ እንኳን ያንን ልብስ አንለብሰው። ማላቄጡ ነው የምጠፋችሁ። ልንገራችሁ፣ ወደ ላይ ብታደርጉ ወደ ታች ብታደርጉ፣ ከላይ ሌላ ልብስ ብትጨምሩ ከታች ሌላ ብትከቱ፣ ከላይ ሌላ ጃኬት ብትደርቡ ገዝታችሁ ሄዳችሁትን ልብስ ከታች ሌላ ጫማ ብታደርጉ አይሄድም። በቃ አይሄድም፣ አይነፋም። ታውቃላችሁ አሮጌ ልብስ እንደሚመስል ኢትዮጵያ ሲሄድ። እኔ ወላሂ ሌላ ሰው ይቅርና እናንተ ራሳችሁ ካርጎ አርጋችሁ 3 በርሜል 3 ካርቶን ምናምን ካርጎ አርጋችሁ እናንተ ለፍታችሁ ደክማችሁ እሱን ለማስተካከል ምን ለማለት ለማግዛት ብራችሁን፣ ጉልበታችሁን፣ ሰዓታችሁን አታችሁ አስተካክላችሁ ምናምን ካርጎ አድርጋ